ግን ያሰራው ናፊያድ የሚባል ትምህርት ቤት ውስጥ ይገኛል 12.5 ሚሊዮን ብር አለብሽ ብሎ ክስ ይጀምርብኛል ማለት ነው በኔ ላይ ክሱም ሊፈረድብን ሆነ አዳማ ፍርድ ቤት ቀርበን ምክንያቱም ገንዘቡን ወስደናል የሰራነው ነገር ምንም ነገር አልነበረም ምንም ነገር ይሄ ነው የሚባል ነገር የሰራነው አልነበረም ግን ክሱ ላይ የሆነ ንግግር ተጀመረ ሽምግልና እንዲያዝ ፍርድ ቤቱ ማስተያየት ሰጠ ለምን ወይዘሮ አስቴርና አቶ ድንቁ ይታወቁ ስለነበር ማለት ነው ከድሮም ከልጅነትም ማለት ነው አዳማ ውስጥ እሷም ያዳማ ልጅ ስለሆነች ማለት ነው እና ያው በሽምግልና ተባለ ሽምግልናው ላይ ያው ዶክመንት ስላለው ማለት ነው እኔ የምናገረው ሀቅ ብቻ ዶክመንት ስላለው በሽምግልና ተይዞ ለመከላከያ የመጡ ኮንቴነሮች ነበሩ አንድ 3-4 ኮንቴነሮች ጅቡቲ ላይ ተቀመጡ እሱ በሶደሬ ገብቶ እንዲሰራ ስምምነት ውስጥ ገባን ማለት ነው ጊዜ ለማራዘም ያህል የተደረገ አይነት ነገር ማለት ነው የፍርድ ሂደት ሶደሬ ሪዞርት ዶክመንት ስለነበረው አሜዚንግ በውላቸው መሰረት ስላልሄደ ፍርድ ቤት ኬዙን ከሁለቱም ወገን ከሰማ በኋላ ወደ ፍርድ ሂደት ሲደርስ እኔ በወቅቱ አልነበርኩም ፍርድ ቤት ላይ ሁሉም ወገኖች በተገኙበት ባለቤቷም አቶ ሰብ ወይዘሮ አስቴርም አቶ ድንቁም የሶደሬ ማናጀሮችም እሷ የጠቀሳቻቸው ሁሉም ግለሰቦች በተገኙበት ቦታ ላይ ይሄን ነገር ቁጭ ብለው በእርቅና በሽምግልና ይፈታ ተብሎ ፍርድ ቤቱ ሐሳብ በቀረበበት መሰረት ፍርድ ቤቱም ተቀብሎ ወደ ሽምግልና ኬዙ ወደ ሽምግልና ሄዷል በአጋጣሚ ሽምግልናው ላይ ነበርኩኝ እኔም በሽምግልናው ላይ አሜዚንግ ኢምፖርት ኤክስፖርት ለሶደሬ ሪዞርት ሆቴል ያቀረበው ነገር ማቴሪያሎችን ኢምፖርት ማድረግ አልችልም ማስገባት አልችልም ስለዚህ ያለው ነገር ውሉ ይሻሻልልኝ የሚል ጥያቄ አቀረበ በዛው ውል መሰረት እሺ ምን ይደረግ በሚለው ነገር በዛ ጥያቄ መሰረት ሁለቱም ወገኖች ተስማምተው የማሻሻያ ውል ተፈረመ ይሄ እዚህ ጋር የማሻሻያ ውል በሁለቱ በሶደሬ ሪዞርት ሆቴል እና በአሜዚንግ ድርጅት የማሻሻያ ውል ተፈረመ ክስ ሲጀምር እኔ ደግሞ እንዴት ነው እንደዚህ አይነት ነገር የሚሆነው አቶ ድንቁ አዝዤ መጥቻለሁ 5 ስታር ያለው እንትን ክፍል እንዲሰራልኝ ብለሃል እምሰራለሁ 10 ሆኖ ከፊትና ከኋላ 20 ክፍሎች ናቸው እንዴት ነው የምታረገው ገንዘቡን ካልሰጠኝ እኔ ይሄን መስራት አልችልም ብዬ ስንከራከር ከቀን አንዱ ቀን ሲያልፍ አንዱ ቀን ሲያልፍ አንዱ ቀን በቃ የመጨረሻ መማረር ደረጃ ላይ ደረስን በሶደሬ ሪዞርት ሳይሆን የተጨማሪው ገንዘብ ያንን ለማስገባት ድምሬጁ ብዙ ስለሆነ ብዙ አመት ስለተቀመጡ ኮንቴነሮቹ አቶ ድንቁ ከኪሱ ተጨማሪ ገንዘብ ሰጥቶ 3 ኮንቴነሮች እንዲገቡ ተደረገ እነሱም ሲገቡ ቴርሞስታት ተገጣጣሚ ቤቶች አልነበሩ የገቡት መስኮት ጣውላና በሮች ነበር ያው መስኮቱና ጣውላዎቹን ተጠቅመንባቸዋል በሮቹ ግን ስለማይመጥን ለመከላከያ ለውስጥ በሮች ለወታደሮቹ መኖሪያ ለውስጥ በሮች ተብሎ ስለሆነ ትንሽ ውሃ ሲነካው ስለሚበላሽ አሁንም ቁጭ እንዳሉ ነው ከመጡም በኋላ የሶደሬ ሪዞርት ተቃውሞ አቅርቦ ነበር ትልቅ ተቃውሞ አቅርቦ ነበር ለምን ከወሰድነው ገንዘብ ጋራ ተመጣጣኝ ስላልሆነ ማለት ነው በዚህ ውል መሰረት ሶደሬ አሜዚንግ ኢምፖርት ማድረግ ስላልቻለ ማምጣት ስላልቻለ ተገጣጣሚ ቤቶችን በሀገር ውስጥ በሀገር በቀል ማቴሪያሎች እንዲሰራ በርና መስኮቶቹን ደግሞ እኔ ያመጣለሁ ጅቡቲ ወደብ ላይ 3 ኮንቴነሮች በር መስኮቶችና ፕሪፋብ ቤት ወደብ ላይ አለ ስለዚህ እኔ እሱን አስገባለሁ እስከዛ ግን ሌላው ደግሞ በአገር ውስጥ ማቴሪያል ይሰራ የሚል ሐሳብ አሜዚንግ አቀረበ ሶደሬም እሱን አክሴፕት አደረገ በዛ መሰረት ስራው መከናወን ጀመረ እያንዳንዱ ስራ የሚከናወነው በውሉ መሰረት ማሻሻያ ውል በተደረገበት ውል መሰረት ስራዎቹ መካሄድ ጀመሩ በዛ ሂደት ላይ 3 ኮንቴነሮች እቃዎች ገቡ 3 ኮንቴነሮች ሲገቡ በጣም በሚገርም ሁኔታ አንዱ ኮንቴነር ፕሪፋብሪኬትድ ሃውስ በቴርሞስቲል የተሰራ ቤት አለበት የተባለው ኮንቴነር ሲከፈት ጣውላና እንጨት ነበር የነበረበት ምንም አይነት ፕሪፋብሪኬትድ ቤት አልነበረም ከመከላከያ ሚኒስትር መጣው በቢሮዬን ጎበኙ በቃ አቅራቢነት ተብሎ ከመከላከያ ከምስራቅ እዝ ጋራ ተዋዋልኩኝ እዚህ ጋር አያይዤ ለመግለጽ
አሜዚንግ ኢምፖርት ኤክስፖርት በቴርሞስቲል አግሪመንት የገባው በቴርሞስቲል ማቴሪያሎች ገነባለ ብሎ አግሪመንት የገባው ከሶደሬ ሪዞርት ሆቴል ጋር ብቻ አይደለም፣ ከመከላከያ ጋር የኮማንደሩ ቤቶች የኮማንደሮቹ ቤት በጣም ሃይ ክላስ የሆኑ ቤቶችን ለመስራት አንደኛው በቴርሞስቲል እንዲሰራ አግሪመንት ገብቷል። መከላከያ ምስራቅ እዚህ ጅጅጋ የተሰራውን ወይዘሮ አስቴር ስራው ላይ ምንም የምታውቀው 1 ሜትር በ1 ሜትር የምታውቀው ነገር የለም። ያን ሁሉ ከ100 ጊዜ በላይ ብቻዬን ተመላልሼ ጅጅጋ ሰው በሚፈራበት ወቅት ማለት ነው ተመላልሼ የመራው እኔ ነኝ። እሷ ገንዘብ በመሰብሰብ በመቀበልና ገንዘቡን አልባሌ ቦታ በማዋል ነው ድርጅቱን ውድቀት ላይ ያደረሰችው። ለ10,000 ጦር ካምፕ ሰርቻለሁኝ። ቤቶች ተገጣጣሚ ቤቶችን ወደ 200 የሚሆን ሰራዊት ማሰልጥኜ ጅጅጋ ነው ያለው። ወደ ሀረር ምስራቅ እዝ ላይ ነው የሰራሁት። እሱም እንኳን ሊከፍሉኝ ቀርቶ የቃይም ራሱ የምስራቅ ቃይ ወደ 20 ሚሊዮን የሚያወጣ ሊሰጠኝ አልቻለም። ምስራቅ እዝ የነበሩ አሁን በሞት ተለይተዋል። ጀነራል አብርሃ ይባላሉ። ኳርተር ማለት ነው። በእሳቸው ምክንያት ብዙ ሰዎችም ሽምግልና ምንም ያልሞከርኩት ነገር የለም። በዚህ መካከል ማን ነበረ አብሮት ኳርተርም አቶ ድንቁም ሌሎች ሰዎችም እንዲሁ አብረው ተባብረው ነበር ይሄን ነገር የሚያደርጉት። አቶ ድንቁና ጀነራል አብርሃ ምናልባት በቴሌቪዥን በምናምን ታይቶ ካልሆነ በስተቀር ምንም አይነት ትውቅ እንደሌላቸው ምናልባት ተቋሙም ሆነ ማንኛውም ሰው መናገር ይችላል መስከር ይችላልና እንደው ያደረገችው አሉባልታ በጣም የሚያሳዝን ነው። ለመከላከያም ሆነ ለሙሉ መከላከያ ተቋምም ሆነ ለአቶ ድንቁ ይቅርታ ነው መጠየቀው። እኔ አብሬ በመኖሬ ከዛ አይነት ሰው ጋር በጣም አዝናለሁ እና ወደፊት ደግሞ ጠረጴዛም ላይ ቁጭ ብለን ፊት ለፊት መነጋገር ይችላል ኢትዮጵያ ውስጥ ማለት ነው። በመረጃ በቴርሞስቲል አሜዚንግ ኢምፖርት ኤክስፖርት አሜዚንግ በቴርሞስቲል የገባባቸውን አግሪመንቶች በጠቅላላ ፌል ያደረገበት ሁሉም ኬዞች ወደ ፍርድ ቤት ሄደውበታል። በሁሉም ኬዞች በፍርድ ቤት ላይ ተወስኖበታል፣ ተፈርዶበታል። በተቀበለው ገንዘብ መስራት ስላልቻለ እና አግሪመንቱን በተመለከተ እዛ ጋር ዋልታ ላይ የሰለሞን መኮንን አርኪቴክት የሚል አንድ የተነሳ ነገር አለና በጣም የገረመኝ ነገር ወይዘሮ አስቴር መጽሐፍ የጻፉ ሰው ብዙ አመት የራሳቸውን ቢዝነስ ሲመሩ የነበሩ ሰው አቶ ድንቁንም ይሁን ሶደሬን በራሳቸው መንገድ አፕሮች አድርገው ያመጡ ሰው ይሄ ሁሉ ላይ ያለ በሰለሞን መኮንን ወይም በኢንጂነሬ ተገፋፍቼ ነው የፈረምኩት ብሎ ያቀረቡት ነገር እንደው ለተናጋሪው ባይከብድም ለሰሚው በጣም የሚከብድ ነገር ነው እና ይሄን ጉዳይ እኔም በግሌ የግል ጥቃት ስለሆነ በግሌ በህጋዊ አግባብ ለመጠየቅ ሂደት ላይ ነው ያለሁት። አራተኛው ኮንቴነር እንደሆነ አሁንም ጅቡቲ ነው ያለው። ከገባም 10 አመት ሆኖታል። ድምሬጁም ምናልባት 5-6 ሚሊዮን ዶላር ሊሆን ይችላል በቀን $60 ስለሆነ ኦልሞስት 10 አመቱ ነው። ግን አሁንም እሱን ሶደሬ እንደተገባ አድርጋ ነው የምትናገረው። የገባው ሶደሬ 3 ኮንቴነር ብቻ፣ እሱም ዶክመንት አለው ምን አለው። ስለ ገቢዎች እንደዚህ ያሉ ብላስታወራ ሰምቻታለሁ። ይሄ ራሷ ከላይ እንደገለጽኩት ከካናዳ ከመከላከያ ስሙን አውጥታ በሶደሬ ስም አድርጋ የላከችው አሁንም መርስክ ሺፒንግ ላይን ውስጥ ይገኛል እና አሁን አራተኛው ኮንቴነር ላውጣ ብትል እንኳን ይሄን ያህል ገንዘብ አለ። በፊትም 3ቱን ለማውጣት አቶ ድንቁ ከራሱ ከኪሱ ከፍሎ ባይሆን ኖሮ መግባትም አይችል ነበር። በተጨማሪ ባለዳ ነው ነበር ወይም ድርጅቱ ይሆን ነበር ወይም እሷ። ቃሊቲ ተወርውሬ ባለሁበት ሰዓት የቃሊቲ በታሰርኩበት ሰዓት እኔ ያለኝን ዶክመንቶች ያቀረብኩትን ማስረጃዎች በጠቅላላ ከፍርድ ቤት ያዘርፉና ምንም ዶክመንት የለም ትለኛለች እህቴ መታ ማለት ነው። ስትለኝ እንዴት እንደዚህ ሊሆን ይችላል ብዬ ወደ 20 ቀን ይሆናል ደም ግፊት አስይዘውኝ እዛው እስር ቤት 20 ቀን ሆስፒታል ነበርኩኝ። ከዛ በኋላ በጸሎትም በምንም ብዬ ስለ ዶክመንት ተሰረቀብኝ ቢሮ ተሰረቀ እንደዚህ ነው ያልነበርኩም ለምትለው ነገር መረጃ ስላለ መርስክ ሺፒንግ ላይ ሊመሰክር ስለሚችል እሷ ካናዳ ሄዳ
ለመከላከያ የነበረውን ማቴሪያል የ3 ኮንቴነሮች ወደ ሶደሬ ሪዞርት ቀይራ የላከችው ራሷ ነው፣ በራሷ ፊርማ ነው። ኢትዮጵያ ውስጥ ነበርኩኝ በዛ ወቅት እና ፕሮሰስ ያደረግነው በመርስክ በኩል ነው። መረጃውም አለ። ምንም የተሰረቀ ወዲህ ወዳ ብሎ ማታለል አግባብ አይደለም ብዬ ነው ማስበው። የግል እስር ቤት አለኝ ይላል። ምንም ነገር እጄ ላይ እንዳይቀር አድርጎ ባዶዬን አስቀርቶኛል። የኢትዮጵያ ሕዝብ እንዲፈርደኝ እፈልጋለሁ። በዚህ በኩል እኛ በሌለንበት፣ ኢንጂነራችን በሌለበት፣ አቶ ድንቁ በሌለበት ይህን አይነት ውንጀላ ትክክል አይደለም ብዬ ነው። አቅራቢው አልፈርድበትም። ወይዘሮ አስቴር በማልቀስ እና በማስመሰል አንደኛ ነች እና ህዝቡን ላይ እንዲህ ማለት አግባብ አይደለም ብዬ ነው ማስበው። ምንም ነገር እጄ ላይ እንዳይቀር አድርጎ ባዶዬን አስቀርቶኛል። እንደዚሁ ግማሽ ገንዘብ ተቀብለን 50% ተቀብለን እሷ አካውንት ውስጥ ገብቶ ያልተከፈላቸው እያለቀሱ ያሉ በፍርድ ቤት የተፈረደባቸው በጣም ብዙ ሰዎች አሉ። እንዳው ጥቀስ ከተባልኩኝ መጥቀስ እችላለሁ። ዶክመንትን በፍርድ ቤት ተፈርዶላቸዋል እና ይሄ ትሬንዱ አንድ አይነት ነው። የወይዘሮ አስቴር ሲስተም ነው። እሷ ብታብራራበት። እኔ ገንዘቡም የት እንደደረሰ የት እንደገባም አውቃለሁ። ከ3 ሚሊዮን ዶላር በላይ አካውንታ ውስጥ ካናዳ ገብተዋል። ይህም ማረጋገጥ ይቻላል። ካናዳ ሩቅ አገር አይደለም፣ ማውጣት ይቻላል። ሁሉ ነገር ዶክመንትድ ስለሆነ የተሰጠው ማብራሪያ በቴሌቪዥን አቶ ድንቁን በግል ለማጥቃት ይመስላል። ምንም ነገር እጄ ላይ እንዳይቀር አድርጎ ባዶዬን አስቀርቶኛል። ሌላ ከዛ አልፎ ተርፎ ደግሞ ዶልፊን መኪና አቶ ድንቁ እንደወሰደው አድርጋ ነው የተናገረችው። ያን ዲ4ዲ መኪናውን እኔ እጅ ነበር። እሷ ከመጣች ወዲህ በማኝ ፊት የተፈረመ ወረቀት እጄ ላይ አለ። አስረክቢያት ትጠቀምበት የነበረው እሷ ነበረች። ተጠቅመባትም መኪናው እንደተበላሸ ሰው እንደገደለ መንገድ ላይም ወደ ሀረር ሲሄድ ለሌላ ጉዳይ ቅርብ ጊዜ ማለት ነው ኢንጂኑ እንደተሰበረ ሰምቻለሁ ከሌሎች ሰዎች ማለት ነው። ግን አሁን አቶ ድንቁ እንደወሰደው አድርጋ ነው የምታወራው። እዚህ 22 ላይ ቤት ነበረኝ። ያንን ቤት አስይዤ 2.5 ሚሊዮን ይሰጡኛል። ባንክ ገንዘብ አልገባም እያለ 5 ዓመት ከ6 ወር እና 2800 ብር እንድከፍል ተደርጌ ፍርድ እስር ቤት ቃሊቲ ተወረወርኩ ማለት ነው። ቃሊቲ ተወርውሬ ባለሁበት ሰዓት አሁን ቤቱ ሲባል የመጀመሪያ እዚህ ለሞቴል ጋር ቤት ነበረኝ ተሸጠ ያለችው ነገር ቤት እንደነበረ እውነት ነው። ያም ቤት በገንዘቡ አልገዛችው። የመጀመሪያ መከላከያ የምስራቅ እዝ የመጀመሪያው ክፍያ 10 ሚሊዮን ብር ሲሰጡን ለስራ ተብሎ እቃ ማስመጫ ተብሎ 10 ሚሊዮን ብር ሲሰጡ አውጥታ 4 ሚሊዮን ብር አውጥታ ከባንክ አውጥታ ይሄንን ቤት ነው የገዛችበት ስራ ላይ መዋል ሲገባው ማለት ነው። ይሄም ደግሞ ቤቱም ደግሞ ማለት ነው ሌላ የጠቀሰችው ራሷ ሌላ ግለሰብ ስም መጥቀስ ስላልፈለኩኝ ነው። በፍርድ ቤት ራሷ ከሳቸው በራሷ ላይ ተፈርዶ ያው እስር ቤት ገባው ከርቸሌ ገባው ያለችው በዛ ምክንያት ነው እንጂ ከአቶ ድንቁ ጋር ወይ ከሶደሬ ጋራ ምንም የሚያያይዘው ነገር የለም። የተፈረደባት በሌላ ዶክመንት ስላለው በፍርድ ቤት የሚታይ ነገር ስለሆነ ከአቶ ድንቁ ጋር ምንም ግንኙነት ወይም ከሶደሬ ጋር ምንም ግንኙነት የለውም። ገንዘቡም የመከላከያ ገንዘብ ነው። እንዳንሰራ ማነቆ የሆነብን ይሄው ነው። ገንዘቡን አልባሌ ቦታ ሌላ ቦታ ስለምታውለው ነው። የት እንደዋለ 3 ሚሊዮን ከዚህ በኤልሲ ተልኮ የገባውን ገንዘብ በመረጃ ማብራራት ይችላሉ። እዚህ ኢትዮጵያ ውስጥ ከ4 ሚሊዮን ዶላር በላይ ነው ይዤ የገባሁት። ለነሱ ይሰጥና እንደገና ከነሱ ቼክ ወስዶ ገንዘቡን ለራሱ ነው የተጠቀመው። እና ሌላው ነገር አንድ 4 ሚሊዮን ብር ይዤ ነው የመጣሁት በቃም በምንም የምትለው ይሄ ገንዘብ ከየት አምጥተን የመጀመሪያውንም ዕቃ እንዳመጣን የሚቀጥለውንም እንዴት እንዳመጣን በትክክል ማስረዳት እችላለሁ። ለምናገረው ደግሞ መረጃ ያለው ነገር ነው። ምንም አቶ ድንቁን ለመጥቀም ወይም ወይዘሮ አስቴርን ለመጉዳት አስቤ አይደለም ይሄን የምናገረው። እንዳውም ብዙ ጊዜ ከእስር ቤት እንዳዳንኳት እሷ መናገር ትችላለች። በጣም ትልቅ ትስስር እንዳላቸው አሁን ነው ያወቅኩት። ድንቁ ዳያስና ጀነራል አብርሃ የምስራቅ እዝ አዛዥ የነበሩት ማለት ነው። ጀነራል አብርሃና አቶ ድንቁ ሪሌሽንሺፕ አላቸው።
አብረው ነው እንደዚህ ያሉት ያለችው ነገር በጣም ነው ያሳዘነኝ። ጀነራል አብርሃ በጣም የጠቀሙን የረዱን ሰዎች አንዱ ናቸው። የ30 ሚሊዮን ብር ኮንትራት የሰጡን ሰው ናቸው። ከኛ የወሰዱት የተጠቀሙት ነገር አንድ ነገር የለም። ደግሞ በተጨማሪም እኔ ህይወታቸው ማለፋቸውን አላወኩም። እዛ ስታወራ ነው የሰማሁት። አቶ ድንቁና ጀነራል አብርሃ ምናልባት በቴሌቪዥን በምናምን ታይቶ ካልሆነ በስተቀር ምንም አይነት ትውቅ እንደሌላቸው ምናልባት ተቋሙም ሆነ ማንኛውም ሰው መናገር ይችላል። አስለቃሿ ተዋናይ ዋልታ ቴሌቪዥን ባለፉት ተከታታይ ሳምንታት በአንድ የኦሮሞ ባለሀብት ላይ ጣቱን ከቀሰረ የብዙዎችን ቀልብ ስቧል። ለዚህ ዓላማው መሳካት ደግሞ የተለያዩ ገጸ ባህሪያትን በመላበስ ውሸትን እውነት በማስመሰል ሊተውኑ የሚችሉ ግለሰቦችን በመምረጥና በማሰልጠን ወደ ድራማው ዋና ክፍል ገብቷል። ድራማው መታየት ሲጀምር ደግሞ አስለቃሾቹ ተዋናዮች የብዙዎችን ቀልብ ለመሳብ እያደረጉት ያሉት ውሸትን እውነት የማስመሰል ለቅሶ ተጧጡፎ እንዲቀጥል አድርጎታል። በዚህ ድራማ ውስጥ በሌሉበት ምስላቸውን ደጋግመው በማሳየት የሚተወንባቸው ግለሰብ አቶ ድንቁ ደያሳ ናቸው። አቶ ድንቁ ባለፉት 25 ዓመታት አገልግሎት ብቻ በሚሰጡ እንደ ትምህርትና ጤና ዘርፎች ላይ በማተኮር እየሰሩ ብዙ የበጎ አድራጎት ስራዎችን በመስራት ይታወቃሉ። አቶ ድንቁ ደያሳ ላለፉት 5 እና 6 ወራት ለምንና እንዴት የተከበረ ዝናቸውንና በጎ ስማቸውን ተቀምተው ለዚህ የውሸት ድራማ ተመረጡ? እውነታውስ ለምን ሚዛናዊነቱ ተዘንግቶ በትናንሽ ምክንያቶች ወደ ማሸማቀቅና ለከፋ ጉዳት መዳረግ ተፈለገ የሚለው የተመልካቾችን የህሊና ዳኝነት ይፈልጋል። የዚህ ዶኩመንተሪ ድራማ መነሻ የሆነው በ1942 ዓ.ም የተቋቋመና ከ60 ዓመታት በኋላ በ2003 ዓ.ም ወደ ግል የተዛወረው የሶደሬ ሪዞርት ሆቴል ነው። የሶደሬ ሪዞርት ሆቴል መንግስት ወደ ግል እንዲዛወር የሽያጭ ጨረታ አውጥቶ የሸጠው በ2003 ዓ.ም ሲሆን በሰዓቱ ገዢውን በመወከል ርክክብ ሲፈጽሙ የነበሩትና የድርጅቱ ምክትል ስራ አስኪያጅ ሻለቃ ዳኛቸው ወልዴን የርክክቡንና ሽያጩን አካሄድ